እህቶች ላይ በውበት እንዳትመጡባቸው። አሁን ይሄን ምክር እንዴት እንደሚሰሙት ታያላችሁ። ስትጨነቁ ቆዳችሁ ይሸበሸባል። አቁሙ። በጣም የሚገርመኝን የእህቶች ባህሪ ልንገራችሁ። ሴቶች መልካችሁን ያሳምራል ብቻ በሏቸው። ቲማቲም ይቀባሉ፣ አቮካዶ ይቀባሉ፣ እንቁላል በሙዝ ይቀባሉ፣ የማየው አፈር ይቀባሉ። ከውሃ ውስጥ የወጣ ነው። አሁን ደግሞ ምን እንደመጣ የሳልመን ዘይት ነው። ብቻ ውበት ነው በል ብቻ። አንተ ሴቶች አንዱም እኮ አይሰራም። ከዛስ አቤት እንደ ወንዶች ቆዳ በሆነ ቆዳችን ሊሆን አይችልም። ያንቺ በሙዝ ተቃጥሏል፣ በቲማቲም ተቃጥሏል። ምንም አትቀቡ። ማታ ማታ አውሬ መስላችሁ አይደል የምትተኙ? እኛ በሰላም ነው የምትተኛ እንጂ የሴቶች ፕሮዳክት አብዛኛው ውሸት ነው። በነገራችን ላይ ከሰል ይቀባሉ። እስቲ ምንድን ነው የሚቀቡት ንገሩኝ። እንቁላል ይቀባሉ፣ ቡና። አሁን ደግሞ ቡና ተቀብተው ባልየው ሰላም ብሎ ቤት ሲገባ አይሰራ። ምንም የሚሰራ የለም እኮ ውሸት ነው። ለጊዜ ይኸው ወንድሞችን እስቲ ይሄን ተቀባ ፊት ያምራል በሉ። ትከስራለህ። እንደስ የሚገዛ የለም። ወንድሞችን መሸወድ ከጀመርክ ጡንቻን ያስወጣልሃል፣ ደገኛ ያደርግልሃል ብሎ ምንም ይገዛል። የማይጠጣው ፓውደር የለም። ሴቶች ከውበት ጋር አትምጡባቸው። ሴቶች አሁን መከራችሁን እንደምትሰሙኝ እርግጠኛ ነኝ። ስትጨነቁ ከእድሜያችሁ ላይ ቆዳችሁን የሚያሸበሽብ ያለ እድሜ የሚያስረጅ ጭንቀት ነው። የፋንታሲ ዓለም መኖር አቁሙ። ቲክቶክ ላይ የምታዩት ዓለም ውሸት ነው። ውሸት ነው። በነገራችን ላይ የእናንተ ያልሆነን መኪና፣ የእናንተ ያልሆነን ቤት፣ የእናንተ ያልሆነን አንዳንዱ እኮ የምታዩት በነገራችን ላይ በቴሌቪዥን ከፍተው ነው። ውሸት ነው። ቢቹ ምናምን ኤአይ ነው የሚሰራው። የውሸት ዓለም ውስጥ አትኖሩ። የውሸት ኖራችሁ የእውነት መሞታችሁ አይቀርም። ስለዚህ እውነተኛውን ኑሮ ኑሮ። እውነተኛ ኑሮ መንፈሳዊ ኑሮ ነው። የሚጸልይ ሰው፣ ጌታን የሚፈልግ ሰው፣ ወንድሞቹን የሚወድ ሰው፣ እውነት የሚናገር ሰው፣ የፈለገ ሰው ይጥላው እንጂ ከሁሉ በላይ የሚሄድ ሰው። በነገራችን ላይ ስለ እናንተ እየተከታተሉ ስማችሁን የሚያጠፉ ሰዎች በገዛ አፋቸው እናንተ ከነሱ በላይ መሆናችሁን ተናግረዋል። ወደ ታች አሰድመማ ሰው እኔ የሚሰድቡኝ ሁሉ ከኔ በታች እንደሆኑ ነው የማውቀው። እኔ ከኔ በላይ ሆኖ እኔ ሊሰድበኝ አይችልም። ሮድኒ ሃዋርድ አሁን ተነስቶ አንተ ታምራት እኔ ምናምን ይለኛል። ስንት ዓለም ላይ ዞሮ የሚሰራ ሰው ከሰደበኝ ከኔ አንሷል ማለት። እኔ ምንም ያልሰራ ሰው፣ ምንም አይነት ተራ የሆነ ሰው ከመሬት ተነስቶ ቢሰድበኝ መልስ አልሰጥም። እኔ መኖሩንም እውቅና አልሰጠው፣ አልሰማውም፣ ጽሁፉንም አላነበም። እስቲ አንድ ትልቅ ሰው ይስደበኝ፣ ጽሁፉን ሳይጨርስ ነው መመለስለት። ከሱ ጋር እኩል ሆናለሁ። ከላይም ይሁን ከታችም ይሁን ለሚሰድብ ሰው ስትመልስ ካንተ ጋር እኩል ነኝ እያልክ ነው። ዝም ካልከው ግን አውቶማቲካሊ ከሱ በላይ ነው። እሱም ያውቃል፣ ጽሁፉንም የሚያነቡ ሰዎች ያውቃሉ። ቢስማርት። ከጀርባ ሆኖ የሚሰድብ ሰው ኦልሬዲ ከጀርባ ነው። ከጀርባ ካለ ሰው ጋር አትጣል። አሜን አሜን። የሚጸልይ ሰው፣ ወንድሞቹን የሚወድ ሰው፣ ይቅርታ የሚያደርግ ሰው፣ በመንፈስ የሚንተከተክ ሰው ከሱ የበለጠ ምን የተባረከ ሰው አለ? ሰውየው ነው አሉ። ላለፉት 13 ዓመት ምሳሌ ተናግሬያለሁ። ልቤን በጣም ስለነካኝ ነው ይሄ ስቶሪ እውነተኛ ስለሆነ። ሰውየው ሆስፒታል ሄደ። አይኑን ያመዋል። በማሽን ሲመረምሩት በጣም እናዝናለን። በጣም መጥፎ ዜና ነው ያለን ላንተ። ምንድነው? አይኖች ላይ ካንሰር ታይቷል። ሁለቱም አይኖች መውጣት አለባቸው በህይወት መኖር ካለብን። በከፍተኛ ሐዘን ሚስቱን፣ ልጆቹን፣ ቤተሰቡን ጠርቶ ዛሬ በጣም በጣም የሚያሳዝን ዜና ነው ያለኝ። አይኔ ላይ ካንሰር ስለተገኘ ሁለት አይኖች ከጠፉ ብቻ ነው በህይወት መኖረውና ሆስፒታል ሄጄ በሰርጀሪ አይኔ ሊጠፋ ስለሆነ
ለመጨረሻ ጊዜ ነው ማያችሁ አላቸው። ሰብስቦ አያቸው፣ ሁሉንም ተላቀሱ። ምን ተባለ? ሆስፒታል ሄደ፣ ማደንዘዣ ተወጋ። አይኑን ወጥቶ ሲያዩ ካንሰር የለበትም፣ ፈንገስ ነው። ከዛ አይኑ ታጠበለትና ወደ ቦታው ተመለሰ። ከማደንዘዣ ወጥቶ እንዴ ምን ነው ዶክተር ሲባል ኮንግራቹሌሽንስ ከዛሬ ጀምሮ ታያለ ካንሰሩም የለብህም። ካልጋው ላይ ተነሳ ሰውየው ዘሎ ወጥቶ ይወላችሁ ሆስፒታሉ ፊት ለፊት ያለችው ነጭ መኪና ሳያለ ነጭ እንዲያምራል። ፀሐይ እንደዚህ ቆንጆ ነች። ዛፍ ሳያለ በቃ ሰውየው ወይኔ ዛፍ ውበቱ፣ አቤት ወፎች ማማራቸው፣ አቤት ፏፏቴው፣ አቤት ህዝቡ ውበቱ፣ አቤት ቤተሰቦቼ። አይነ ሳይወጣ ብዙዎቻችን እኮ ከተወሰደብን በኋላ ነው ብዙ ነገር የሚቆጭ። ያሁኑን መልካችሁን ከ10 ዓመት በኋላ ይሄንን መልክ ይሰጣል ቢባል ስንት ሚሊዮን ትከፍላለህ ለዚህ መልክ? አሁን ለማትፈልገው መልክ ከ10 ዓመት በኋላ ይሄን መልክ ደግመ ልታገኘው አትችልም። ሌላ ነው መልክ። እኔ ዛሬ ከ10 ዓመት በፊት የነበረኝ መልኬን ሳየው እንባዬ ሁሉ ይመጣል። ወይ ወደፊት 10 ዓመት በኋላ ደግሞ ይሄኛው ራሱ ያምረኛል። ለምን ከ10 ዓመት በኋላ ወደ ኋላ ከምትመኝ አሁን ለምን ኢንጆይ ያታረጉ? አሁን እግር ይራመድ የለ የሆነ ቀን እኮ ልጆች ልጆች ጫማ አይነሰሩልኝ። አሁን ማሰር ትችላለህ። እስቲ እግዚአብሔርን አመስግን። ምግብ መብላት ትችላለህ። እግዚአብሔርን አመስግን። የሌለህን ነገር በማሰብ ለምን ትጨነቃለህ? ሚሊዮን ሪዝን አለ ለመደሰት። መደሰት ካቃተ እስር ቤት ሂድና አንተ የሰራኸውን ወንጀል ራሱ ሰርቶ የታሰሩ ብዙ ሰዎች አሉ። አንተ ውጭ ነህ። ካንተ ያነሰ ጥፋት አጥፍተው በእስር ቤት ያሉ ብዙ ሰዎች አሉ። አንተ የታመምከው ህመም ፓራላይዝ አድርጓቸው ሆስፒታል በግሉኮስ የተኙ ብዙ ሰዎች አሉ። ስለዚህ በመንፈስ መሆን መደሰት ከበቂ በላይ ምክንያት አለ። ራስን ከሰዎች ጋር አታወዳድር። ያለህ ነገር ከበቂ በላይ ነው። በነገር ሁሉ አመሰግናለሁ በሉስ። በነገር ሁሉ አመሰግናለሁ።